ፀሐይ በሪቃ ወጋሕታ መሬት ወገግድ አስመራ ወርቃው ጮራ ብርሃና ለበሳውሕ መስዓተለ በአፍሪካ ቀንድ ምስራቃዊ ጠርዝ ላይ በቀይ ባህር ጠረፍና በከፍተኛ ተራሮች መካከል ተንጠልጥላ የምትገኝ ነጮች የአፍሪካ ሰሜን ኮሪያ እያሉ ስሟን የሚያነሷት እሷ ግን የጥንታዊ ታሪክ መጽሐፍ የሚከፈትባት ሀገር ናት። ሀገረ ኤርትራ። ይህች ምድር ዛሬ በአንድ ቀለማዊ ገጽታ ብቻ የምትታወቅ አይደለችም። የቀይ ባህርን በር በመቆጣጠር ረገድ የዓለም አቀፍ ስትራቴጂካዊ ቦታ ያላት፣ ከጥንት አክሱም መንግስት እስከ ጣሊያን ቅኝ ግዛት እንዲሁም ከብሪታንያ አስተዳደር የብዙ ታሪኮች የደስታና የሐዘን ማዕከል ቆይታለች። ምንም እንኳን በዙሪያዋ ያሉ መከራዎች፣ ግዙፍ ፖለቲካዊና ጫናዎች እንዲሁም የኢኮኖሚ ፈተና ቢኖሩባትም እሷ ግን ሁሉንም ችላ ቆማለች። ይህ ህዝብ ይንበረከካል፣ ይበተናል ብሎ ባሰቡ ቁጥር ይልቁንም በባህል በባህርና በባህላዊ እሴቶች እንዲሁም በማይበገር የሀገር ፍቅር ስሜት ጸንቶ የቆመ ነው። ዓለምን ያስገረሙ ኩሩ ህዝብ የሚገኝባት ሀገር ናት። በዓለም ካሉ ትናንሽ ሀገራት አንዷ ብትሆንም ታሪኳ ግን እንደ ግዙፍ ተራሮች የጸና ነው። በዛሬው ዝግጅታችን የኤርትራን እውነተኛ ማንነት እንቃኛለን። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ እንዲሁም ከቀይ ባህር ጠረፍ እስከ ተራራማው ሀገር ውስጥ ዘልቀን በመግባት የህዝቧን ልዩ ባህል፣ ትውፊት፣ የፖለቲካ አመራርና እንዲሁም ከዘመናት በፊት የጀመረውን ታሪካዊ ጅማሬውን እስከ ዛሬ ድረስ እንዴትና ምን እንደሆነ ያለማቋረጥ እንመለከታለን። እስከ መጨረሻው አብራችን ቆዩ። ፀሐይ በሪቃ ወጋሕታ መሬት ወገግድ ምስበነ ወርቃው ጮራ ብርሃና ለበሳውሕ መስዓተለ የኤርትራ ታሪክ የትናንት መወለድ አይደለም። የሰሜናዊቷ የቀይ ባህር ጠረፍ ከክርስቶስ ልደት በፊት ከሺህ ዓመታት በላይ ጀምሮ ዓለም አቀፍ የንግድ መተላለፊያና የባህል መገናኛ ነበር። በተለይም አዶሊስ የተባለው ጥንታዊ ወደብ ከግሪክ፣ ከሮም፣ ከግብፅና ከህንድ ነጋዴዎች ጋር የንግድ ልውውጥ የሚደረግበት ትልቅ ማዕከል ነበር። በወቅቱ የአክሱም ግዛት አካል በመሆን ከፍተኛ ኢኮኖሚና የባህር ዝውውር ሲካሄድባት ቆይቷል። ነገር ግን የዘመናዊቷ ኤርትራ ድንበርና ጂኦፖለቲካዊ ቅርጽ መያዝ የጀመረው ግን በ19ኛው መቶ ክፍለ ዘመን ነበር። በቀኝ ግዛት ስር ማዕከል ውስጥ በነበረችበት ጊዜ በ1890ዎቹ ጣሊያን ሀገሪቱን በቀኝ ግዛት ስር አስገባቻት። በወቅቱም ለቀይ ባህር ቁልፍ ቦታ በመሆኑ ኤርትራ የሚለውን ስም ሰጥታ በይፋ የቀኝ ግዛት አስተዳደር መሰረተች። የጣሊያን መገኘት መሰረተ ልማት ላይ በባቡር ሐዲድ ዝርጋታ እንዲሁም በአስመራ ከተማ ላይ ውብ ዘመናዊ ህንፃዎች ግንባታ ላይ አሻራውን ጥሎ አልፏል። ከሁለተኛው የዓለም ጦርነት በኋላ ጣሊያን ስትሸነፍ ሀገሪቱ በብሪታንያ አስተዳደር ስር እንድትወድቅ አድርጓታል። በመቀጠልም እንደ አውሮፓውያን አቆጣጠር በ1952 በተባበሩት መንግስታት ድርጅት ውሳኔ መሰረት ከሀገራችን ጋር በፌዴሬሽን ተዋህዳ ተደረገች። ነገር ግን በ1962 ይህ ስምምነት በመፍረሱና ፌዴሬሽኑ በመነሳቱ ምክንያት ኤርትራ ራሷን የቻለች ሀገር ልትሆን ችላለች። ፀሐይ በሪቃ ወጋሕታ መሬት ወገግድ ምስበነ የኤርትራ ውበት የሚገኘው በብዝሃነቷ ውስጥ ነው። ሀገሪቱ ትንሽ ብትሆንም 9 ኦፊሻላዊ የተመዘገቡ የብሔር ብሔረሰቦች የሚኖሩባት ቀስተ ደመና ነው። ከነዚህም መካከል ትግረኛ እንደ ትግሬ ብሔረሰቦች ትልቁን ቁጥር ይይዛል። በተጨማሪም እንደ አፋርና ሳሆ ያሉ የቀይ ባህር ጠረፋማ በረሃማ አካባቢዎች አርብቶ አደሮች፣ ቢሊዮኖች፣ ኩናማ፣ ናራና በባህል ልዩ የሆኑ አርብቶ አደሮች ተወላጅ የሆኑ ራይሽ ህዝቦች በሀገር ውስጥ ይኖራሉ። እያንዳንዱ ብሔረሰብ የራሱ የሆነ ልዩ ቋንቋ፣ ሙዚቃ፣ አለባበስና እንዲሁም ባህላዊ እሴቶች አሉ። ለምሳሌ በባህላዊ የሰርግ ስነ ስርዓቶች ላይ የሚደረጉ የትግረኛ፣ የአፋረኛ ወይም የኩናማ ባህላዊ ዳንሶች እጅግ ማራኪና የማህበረሰቡን ታሪክ የሚያንጸባርቁ ናቸው። ፀሐይ በሪቃ ወጋሕታ መሬት ወገግድ ምስበነ ወርቃው ጮራ የኤርትራ ትውፊት በቤተሰባዊ ትስስር፣ በእንግዳ ተቀባይነትና በማህበረሰብ ህብረት ላይ የተመሰረተ ነው። በሀገሪቱ ውስጥ ከሚታዩ ጥንታዊ ወጎች መካከል ልክ እንደኛው የቡና አፈላል ስነ ስርዓት ዋናው ነው። ቡና ማፍላት የቤተሰብና የጎረቤቶች መተሳሰሪያ ነው። የሰላምና የውይይት መድረክ ተደርጎ ይቆጠራል። በምግብ ረገድ እንደ እንጀራ፣ ስጋና ጢባጢቦ የመሳሰሉ ምግቦች በስፋት ይዘወተራሉ። በባህር ዳርቻ አካባቢ ደግሞ ባህር ውስጥ የሚገኙ ምግቦች እንደ ሲፉድ ዋና ዋና የምግብ አይነቶች ናቸው። በተጨማሪም
ከጣሊያን ቀኝ ግዛት ዘመን በኋላ የተወረሰውና እስከ ዛሬ ድረስ በከተሞች የሚዘወተረው ፓስቲያታ የሚባለው እንጀራ ነው። ይህ እንጀራ ከፓስታና ከእንጀራ የተዋሃደ የእንጀራ ወይም የምግብ አይነት ማለት ነው። ከሰዓት በኋላ ደግሞ በከተማ ዋና ዋና መንገዶች ላይ የሚዘወተሩትና ሰዎች እንደ ዋና መዝናኛ አድርገው የሚቆጥሩት የምግብ አይነት ነው። ይህም ማለት የዕለት ተዕለት ሕይወታቸውን በባህልና በዋና ዋና አካላት ላይ አስተሳስረው የያዙ ሰዎች ናቸው። ስለ ኤርትራ ታሪክና ዛሬን ስንናገር የአንድን ሰው ስም ዘሎ ማለፍ ፍጹም አይቻልም። እርሱም ከነጻነት ትግሉ ጀምሮ እስከ ዛሬ ድረስ ሀገሪቱን በብቸኝነት እየመራ የሚገኘው ፕሬዝዳንት ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ኤርትራውያን ዘንድ ሁለት ፍጹም ተቃራኒ የሆኑ አመለካከቶችን የሚያስነሳ ሰው ነው። ለእያንዳንዶቹ የሀገሪቱ ሉዓላዊነት ጠባቂ ሲሆን የውጭ ጣልቃ ገብነትን በጽናት በመቃወም ሀገሩን ያቆመ ጀግና አብዮተኛ ነው። ለሌሎች ደግሞ ምንም አይነት ተቃውሞ የማይቀበል ሕገ መንግስቱን ያገደ ሀገሪቱን ወደ ዘላቂ አምባገነንነት የመራ መሪ ነው። በ1990 ኤርትራ ህዝባዊ ነጻነት ግንባር ኢፒኤልኤፍ አስመራን ሲቆጣጠር ኢሳያስ አፈወርቂ የሀገሪቱ ጊዜያዊ መንግስት ፕሬዝዳንት ሆኖ ተሾመ። በ1993 በይፋዊ ሪፈረንደም ሀገሪቱ ነጻ ስትወጣ ደግሞ የመጀመሪያው የሀገሪቱ ፕሬዝዳንት ሆነ። ይህ ስርዓት በሺዎች የሚቆጠሩ ኤርትራውያን ወጣቶች ሀገራቸውን ጥለው እንዲሰደዱ አድርጓል። አውሮፓ፣ ሰሜን አሜሪካ እና ሌሎች የአፍሪካ ሀገራት ውስጥ ትልቅ የኤርትራ ዲያስፖራ ማህበረሰብ እንዲፈጠር ምክንያቱ ነው። ኤርትራ ማለት ይህች በአንድ አምባገነን መሪ የምትመራ ሌሎችን የማታስብ በሌሎችም የማትመራ ይህ ማለት ኢሳያስ አፈወርቂ ምን ያህል አምባገነን እንደሆነና ከሌሎች ሀገራት ጋር ያለውን ግንኙነት የሻከረ እንዲሆን አድርጎታል። ኤርትራ ማለት ከሌሎች ዓለማት ጋር ምንም አይነት ግንኙነት የሌላት የባህር ወደብ ይዛ ወደብ አልባ የሆነች ሀገር ማለት ኤርትራ ናት። ኤርትራን ስንመለከት እንደ ሌሎች አውሮፓ ሀገሮች ምንም አይነት የኢኮኖሚ እድገት የማታሳይ ማለትም ከሰሜን ኮሪያ ጋር ስትነጻጸር ሰሜን ኮሪያ በአንጻሩ የበለጸገችና ያደገች ነገር ግን ያደገችበት መንገድ ደግሞ የተለየ ነው። ጦረኛ ናቸው። ሁለቱም ጦረኛ መንግስታቶች የራሳቸው የሆነ ህገ መንግስት አላቸው። ህገ መንግስቱ የሚመራው ወይም የሚመራው በራሱ በፕሬዝዳንቱ ነው። ይህም ማለት ኤርትራና ሰሜን ኮሪያን አንድ ያደርጋቸዋል ብንል ማጋነን ይሆንብን? ኤርትራ የውብ ተፈጥሮ፣ የጥንታዊ ታሪክ፣ የማይበገር ጽናት፣ የባህል ብዝሃነት መገኛ ናት። ከቀኝ ግዛት መከራ እስከ 30 ዓመታት የደም አፋሳሽ ጦርነት እንዲሁም ከነጻነት በኋላ እስከ ገጠሟቸው ፖለቲካዊ ፈተናዎች ድረስ የኤርትራ ህዝብ ሁልጊዜም በጠንካራነቱ ጸንቶ ቆይቷል። የቀይ ባህር እንቁ የሆነችው ይህች ሀገር የወደፊት ዕጣ ፈንታዋ የተመሰረተው በወጣቶች ጉልበት፣ በባህላዊ እሴቶቿ ጥንካሬና በታሪኳ ውርስ ላይ ነው። ኤርትራ የትግል ብቻ ሳይሆን የህይወት የጥበብና የድል ምድር መሆኗን ትቀጥላለች። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ሰላም ቆዩ፣ ሰላም ሁኑ። ፀሐይ በሪቃ ወጋሕታ መሬት ወገግድ ምስ በነት ወርቃዊ ጮራ ብርሃና ነበሳውሕ ምስ ዓሰለ ፈላፍል ዝወርዶ